በዛሬው ዕለት በርካታ የዓለም አቀፍ የመገናኛ ብዙሃን በሰበር ዜናነት እየዘገቡት ያሉት ጉዳይ የሮማው ሊቃነ ጳጳስ ፖፕ ፍራንሲስ ህልፈተ ህይወትን የሚመለከት መረጃ ነው እያወጡ ያሉት። ዛሬ እንግዲህ የሮማው ሊቃነ ጳጳስ ፖፕ ፍራንሲስ በ88 ዓመታቸው ዛሬ በሮም ቫቲካን ሲቲ በመኖሪያ ቤታቸው ህይወታቸው እንዳለፈ ቤተክርስቲያኒቱ ዛሬ በይፋ አስታውቃለች። ፖፕ ፍራንሲስ የ88 ዓመት የዕድሜ ባለጸጋ ሲሆኑ የሞታቸውን መንስኤ የሳምባ ህመም እንደሆነ እየወጡ ያሉ መረጃዎች ይጠቁማሉ። ይህንም ተያይዞ በርካታ ዓለም አቀፍ መሪዎች ሀዘናቸውን እየገለጹ ይገኛሉ። የኢትዮጵያ ጠቅላይ ሚኒስትርም ዶክተር አብይ አህመድ በእርሳቸው ሞት የተሰማቸውን ሀዘን ገልጸዋል። ለፖፕ ፍራንሲስ ለመግለጽ ያህል ሊቃነ ጳጳስ ፍራንቺስኮስ ማን ናቸው ስንል በእሳቸው ዙሪያ ባደረግነው ማጣሪያት ራሰ ሊቃነ ጳጳስ ፍራንሲስ ወደ 1300 በሚጠጉ ዓመታት ውስጥ የጀመረው የአውሮፓ ውጭ ያሉ የቫቲካን መንበር የበላይ ጠባቂ ናቸው። ራሰ ሊቃነ ጳጳስ ፍራንሲስ ትሑት፣ የወደፊትን የሚመለከቱና የሞት ቅጣትን እንዲሁም የሴቶችን ሚና የመሳሰሉ ማህበራዊ ጉዳዮችን በተመለከተ የካቶሊክ ቤተክርስቲያን የምትከተለውን ቀኖና ለማቅለል ጥረት ያደረጉ እንደሆነም ይነገርላቸዋል። በዛሬ ዕለት በ88 ዓመታቸው ቫቲካን በሚገኘው መኖሪያ ቤታቸው ያረፉት ርዕሰ ሊቃነ ጳጳስ ፍራንሲስ እንደ አውሮፓውያን አቆጣጠር ታኅሳስ 17 ቀን 1936 ፍሎረንስ ቦነስ አይረስ አርጀንቲና ውስጥ ነው የተወለዱት። የህይወት ጉዟቸው ምን እንደሚመስል ስንቃኝ እንደ አውሮፓውያን አቆጣጠር በ1958 በ21 ዓመታቸው ነው ኢየሱሳውያን ማህበር ወይም ጀስዊቶች የሚባሉን የካቶሊክ የእምነት ቡድን የተቀላቀሉት። በ1969 እንደ አውሮፓውያን አቆጣጠር ለመጀመሪያ ጊዜ የካቶሊክ ቄስ ሆነው እንደተሾሙ እየወጡ ያሉ መረጃዎች ይጠቁማሉ። አርጀንቲና በሚገኘው የኢየሱሳውያን ኮሌጅ ሃይማኖታዊ ትምህርትና ስነ ጽሑፍን አስተምረዋል። በ1973 እስከ 1979 በአርጀንቲና የሚገኘው የኢየሱሳውያን ቤተክርስቲያን የበላይ ጠባቂ ሆነውም ሰርተዋል። በ1992ም የቦነስ አይረስ ረዳት ጳጳስ ሆነው ተሾመዋል። በ1998 ካርዲናል ካርኒሶን ህልፈት በኋላ የቦነስ አይረስ ሊቃነ ጳጳስም ሆነዋል። በቀላል ያለ አኗኗራቸው የሚታወቁት ሊቃነ ጳጳስ ፍራንሲስ በቀላል አለባበስ፣ ለትራንስፖርት የህዝብ መጓጓዦች እንዲሁም ለመኖሪያ አነስተኛ የሆኑ አፓርትመንቶችን ይጠቀሙ ነበርም ተብሏል። በ2001 ርዕሰ ሊቃነ ጳጳስ ዳግማዊ ጆን ፖል ወደ ካርዲናልነት ከፍ እንዳደረጓቸውም እየወጡ ያሉ መረጃዎች ይጠቁማሉ። በማህበራዊ ፍትህ ረገድ ለድሆችና ችግረኞች ጥብቅና በመቆም መልካም ስምዕናን አትርፈዋል ይባልላቸዋል። መጋቢት 13 ቀን 2013 266ኛው የሮም ሊቃነ ጳጳስ ሆነው እንደተሾሙም እየወጡ ያሉ መረጃዎች ይጠቁማሉ። ስፓኒሽ፣ ጣሊያንኛና ላቲንኛ ቋንቋዎችንም አቀላጥፈው እንደሚናገሩ ስለሳቸው የሚያውቁ ሰዎች ይናገራሉ። ለእግር ኳስ፣ ለታንጎና ለስነ ጽሑፍ ጥልቅ ፍቅር እንዳላቸውም እየወጡ ያሉ መረጃዎች ይጠቁማሉ። እንግዲህ የኢትዮጵያ ካቶሊካዊት ቤተክርስቲያንም በእሳቸው ህልፈት ዙሪያ የተሰማትን ሀዘን ገልጻለች። ለእምነቱ ተከታዮችም እንግዲህ መልካም መጽናናት እንመኛለን።